ህይወቴን ሙሉ ቀየረ። ሰላም ቤተሰብ፣ ሰላም የዩቲዩብ ቤተሰብ እንዴት ናችሁ? ዛሬ ስለ እኔ ለነገራችሁን የመጣሁት ዩቲዩብ ለመጀመር በጣም ረጅም ጊዜ እያሰብኩ ነበረ እና ዩቲዩብ ጥሩ ነው፣ ዩቲዩብ ያበላል ተብሎ ሲነገር እሰማለሁ በብዛት ማለት ነው። እና ብዙዎቻችን እንሰማለን። ከዛ በኋላ ነው አክሽን የምንወስድበት። እና እኔ ያው የሰው ሀገር ስለምኖር እና የካምፓኒ ሰራተኛ ነበርኩ እና ጊዜም አይኖረኝም ነበረ። ስለዚህ አሁን ግን ቆርጬ ተነስቻለሁ ማለት ነው። ራሴን ለማሻሻል ራሴን የሆነ ቦታ ለማድረስ ቆርጬ ተነስቻለሁ እና በሶሻል ሚዲያ ራስን መቀየር እንደሚቻል አሁን ገባኝ። ስለዚህ ዩቲዩብ ከፈትኩኝ እና ይሄንን መንገዴን እናንተም ቤተሰቦቼ አታሳፍሩኝም። ሰብስክራይብ እያደረጋችሁ ታሪኬን ስሙ። ለሁሉም የሴቶች እንትን ይሆናል፣ መነሳሳት ይሆናል። ራሴ እኔ የት ነኝ ብላ አንድ እህቴ እንድታስብ ያደርጋታል ብዬ እገምታለሁ። ይሄ ቪዲዮ ይጠቅማችኋል። እስከ መጨረሻው አብራችን ቆዩ። እኔ ረጅም ጊዜ ከሀገር ከወጣው በጣም ረጅም ጊዜ ነው። በጣም ረጅም ሳይሆን ረጅም ጊዜ ሆኗል። ስለዚህ አሁን ምንድን ነው ወደ አገሬ ስመለስ ምንድን ነው ማደርጉ ብዬ በጣም እያሰብኩ ነበረ እና ከድሮም ሜካፕ ወዳለሁኝ እና ሜካፕ እየወደድኩኝ ስራም ሲሄድ ራሴ ላይ እያደረኩኝ ብዙ እሰራለሁኝ። ስለዚህ ለምንድን ነው በሜካፕ አርቲስቶች ተምሬ እነሱ ያላቸውን ኤክስፒሪየንስ ለራሴ ሰጥተውኝ እና ያው ለምንድን ነው ወረቀቱን ማልይዘው ብዬ ወረቀቱን ያስኩኝ። ከዛ በኋላ ወረቀቱን ከያስኩኝ በኋላ መስራት አለብኝ አይደለ? ዝም ብዬ ቁጭ ብዬ ወረቀቱን ይዤ መቀመጤ ምንም ዋጋ የለውም። መማሬ ምንድን ነው ብዬ አሰብኩኝና ራሴ ላይ ፕራክቲስ ማድረግ ጀመርኩኝ። ጓደኞቼ ላይ ፕራክቲስ ማድረግ ጀመርኩኝ። በነገራችን ላይ ሜካፕ ለመማር ሲጀመር ክብድ የሚል ይመስላል። ውስጡ ስትገቡ ግን በቃ በየቀኑ አዳዲስ ነገር ነው ያለው። በየቀኑ አዳዲስ ነገር። በዛ ላይ ደግሞ በቃ አይምሯችሁም እየሰራ ነው የሚሄደው ማለት ነው። ምክንያቱም የተለያየ አይነት ሉኮች አሉ እና እነዛን የሜካፕ እንትኖች መማር አለባችሁ። ስለዚህ ሁል ጊዜ አይምሯችሁ ይሰራል። አብሶ ለእኛ ለሴቶች እውነቴን ነው ሜካፕ ማለት ኮንፊደንስ ማለት ነው። ኮንፊደንስ በራስሽ ላይ ያለውን ኮንፊደንስ ነው ከፍ የሚያደርገው። ስለዚህ እኔ አሻንጉሊቶች ላይ ፕራክቲስ ማድረግ ጀመርኩ። ጓደኞቼ ላይ ፕራክቲስ ማድረግ ጀመርኩኝና አሁን እግዚአብሔር ይመስገን የሆነ ነገር ካሰባችሁ ይሆናል። በቃ ያ ነገር እግዚአብሔር ያሳሰባችሁ እናንተ እንደምታደርጉት ስለሚያውቅ ነው። ስለዚህ እመቤቴ እረርታኝ እና የራሴን የሆነ ነገር ማቋቋም ችያለሁ እና ዩቲዩብ ከፍቼ አንዳንድ ፕራክቲሶች ቲፖችን እለቃለሁኝ። አሁን 3-4 ቪዲዮዎችን ለቅቄያለሁ። ከዚህ በታች ማየት ትችላላችሁ እና ሰብስክራይብ አድርጉኝ እህቶቼ እና አብረን እናድጋለን። እማያሳድግ ነገር የለም፣ እማያበላ ነገር የለም። ምንም ነገር ስንሰራ አሁን በሶሻል ሚዲያ በቃ ማስታወቅ እንችላለን። በቲክቶክ ማስታወቅ እንችላለን፣ በዩቲዩብ ማስታወቅ እንችላለን፣ በኢንስታግራም ማስታወቅ እንችላለን። እና ስለዚህ እህቶቼ ውስጣችሁ አንድ ነገር ካለ ያ ማለት እግዚአብሔር ያስቀምጠው እጣ ፋንታሽ ነው ማለት ነው። ስለዚህ
እንደምንም ብለሽ ባይሳካልሽም ነገሮቹ ባይመቻችልሽም እንደምንም ብለሽ እሱን ፈልጊያትና ካገኝሻት በኋላ ስሪበት። ሁሉም ሰው በጣም ሀብታሞች የተባሉ በጣም ትልልቅ ሀብታሞች ራሳቸው ከትንሽ ነገር ተነስተው ነው ትልቅ ላይ የሚደርሱት። ስለዚህ ጊዜውን አግኝተሽ መማር የምትችይ ከሆነ እሱ ላይ ተማሪ፣ እሱ ላይ ተማሪ። እሱ ማለት ያንቺ መክሊትሽ ነው። እህቴ ስሚኝ በደንብ እና እምላችሁ ነገር ምንድን ነው? ያው ዩቲዩብ የፈለጋችሁትን ደቂቃ መናገር ትችላላችሁ፣ ማድረግ ትችላላችሁ። ፕራክቲስ እያረጋችሁ ዩቲዩብ ላይ መልቀቅ፣ ቲክቶክ ላይ መልቀቅ። ከዛ በኋላ ሰው እያወቃችሁ ይመጣል። ከዛ በኋላ የራሳችሁን ፀጉር ቤት ብትከፍቱ፣ በዛ ላይ ደግሞ ሜካፕ ራሱ ብትሰሩ ሰው ያውቃችኋል። በዛ ላይም ደግሞ ብዙ የምትሰሩ ከሆነ ቲክቶክም ሊከፍላችኋል፣ ዩቲዩብም ይከፍላችኋል። ስለዚህ ይሄ ነገር በጣም በሲሪየስ ያዙት እና አብሶ እና እህቶች ልጆች ሊኖረን ይችላል፣ ቤተሰብ ትዳር ሊኖር ይችላል ማለት ነው። ስለዚህ የማይመቻች ነገር ውስጥ እንሆናለን። ይህን ነገር በር መክፈት አለብን። በቃ እራሳችን አይ ይህን ነገር አድርገዋለሁ ብለሽ ካልጀመርሽ መቼም አታድርጊው። እኔ እህቴ ልንገርሽ። ስለዚህ እንደምንም ብለሽ ራስሽን የሆነ ቦታ አድርሹ። ይህም ደግሞ ማድረግ የምትሽው አንቺና አንቺ ነሽ። አንድ ነገር ማድረግ ስትጀምሪ በስነ ስርዓቱ ልብሽን ንጹህ አድርገሽ ከተንኮል፣ ከወሬ፣ ከምናምን ነገር ልብሽን ንጹህ አድርገሽ እግዚአብሔርን ለምኝ። እግዚአብሔርን ከለመንሹ የማይሰጥሽ ነገር የለም። ምክንያቱም እሱ በእሱ አምሳል የፈጠረን ፍጥረቶች ነን። ስለዚህ የትም ጥሎ አይጥለንም። እርዱኝ እረዳችኋለሁ ያለው። ስለዚህ እንደምንም ብለሽ እንደምንም አድርግሽ ተማሪው እህቴ። ይሄ ቪዲዮ በጣም የሚጠቅማቸው ብዙ ሰዎች አሉ። አንቺንም ይጠቅምሽ። እስከ መጨረሻው እዩ እና ኮመንትሽን ኮመንት መስጫው ላይ ስጪ። ብዙ ነገሮች ነው የተማርኩት እኔ። ዲጂታል ማርኬቲንግ ተምሬያለሁ፣ ስለ ሶሻል ሚዲያ ተምሬያለሁ እና ስለ ሜካፕም ተምሬያለሁ። ሜካፕ የኔ ኒሽ ነው። ኒሽ ማለት ሜካፕን መረጥኩት። ያ ማለት ነው በቃ እኔ የምፈልገው ሜካፕ ነው። ለዛ ነው መማር የምትፈልጉ እህቶቼ፣ አይ እኔ ፕራክቲስ አድርጌ ልክ እንዳንቺ መማር እንፈልጋለን ብትሉኝ ከሆነ እሱም ኮመንት ላይ ግለጹልኝ። በሚቀጥለው ቪዲዮዬ በስነ ስርዓቱ ብዙ የትምህርት ቪዲዮዎችን እለቃለሁኝ። እህቴ የምነግርሽ ነገር ምንድን ነው? ለምንም ነገር ቦታ እንዳሰጭ ነው። ቦታ ከሰጠሽው ጊዜሽን ትጨርሻለሽ። ምንም ነገር የምታደርጊውን ነገር ልትፈጸሚው አቺ መጨረሻውን ልደርሽው አቺ። ሰብስክራይብ አድርጊ፣ ላይክ አድርጊ ይህን ቪዲዮ። ኮመንት ላይ ኮመንትሽን እጠብቃለሁ ፕሊዝ። በጣም አመሰግናለሁ ስለሰማሽኝ፣ አመሰግናለሁ። አንድ እህቴን እረዳለሁ ብዬ እገምታለሁ። በዚህ ቪዲዮ ቁጭ ብዬ ነው እያሰብኩኝ ስልኬን አብርቼ ቪዲዮን የቀዳሁት እና ሰብስክራይብ አድርጊ። በሌላው ቪዲዮ እስከምንገናኝ እስከዚህ ድረስ አብረሽኝ ካለሽ ይህን ቪዲዮ ወድሽዋል ማለት ነው። ስለዚህ ሰብስክራይብ አድርጊ እሺ እህቴ። በሚቀጥለው ቪዲዮ እስከምንገናኝ እና ላይክ አድርጊው ቪዲዮ እሺ። አመሰግናለሁኝ። መንገዴን በእናንተ ጀምሬያለሁኝ። አመሰግናለሁ እህቶቼ፣ የሀገሮቼ ልጆች። እንደማታሳፍሩኝ አውቃለሁኝ። አመሰግናለሁኝ። በሌላ ቪዲዮ እስከምንገናኝ ቻው።